ህዝባዊ ወያነ ሓርነት ትግራይ ህወሓት ትላንትና ሰኞ የፕሪቶሪያ ስምምነት አደራዳሪ ከነበሩት መካከል አንዱ የሆኑት የቀድሞ የናይጄሪያ ፕሬዝዳንት ኦሉሴጉን ኦባሳንጆ በትግራይ ድንገተኛ ጉብኝት ማድረጋቸውን አስታወቀ። የኦባሳንጆ የመቀሌ ጉብኝት አስቀድሞ በመደበኛ መርሃ ግብርና በቀጠሮ የተያዘ እንዳልነበረም ዛሬ ማክሰኞ በህወሓት ሊቀመንበር በዶክተር ደብረጽዮን ገብረ ሚካኤል የሚመራው አስተዳደር ባወጣው መግለጫ አስታውቋል። በቀድሞ የናይጄሪያ ፕሬዝዳንት ኦባሳንጆ እና በህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል መካከል የተደረገው ውይይት በህወሓት እና በፌዴራል መንግስቱ መካከል የተፈጠረውን ውጥረት ለማርገብ ላይ ያተኮረ እንደነበርም በመግለጫው ያመለክታል። ህወሓት የሚመራ የትግራይ ክልል አስተዳደር ከፌዴራል መንግስቱ ጋር ድርድር ለመጀመር መሰረታዊና ቁልፍ ናቸው ብሎ የሚያምንባቸውን ቅድመ ሁኔታዎች ማስቀመጡም ተናግሯል። የክልሉ መገናኛ ቢሮ እንደገለጸው ትግራይ ለድርድር ያላትን ቁርጠኝነት ጠብቃ ብትቀጥልም ባለፉት 4 ዓመታት ሲካሄድ የነበሩትና በመሬት ላይ ያለው ሁኔታ ከከፋ ደረጃ ወደ ይበልጥ አስከፊ ደረጃ ከመሸጋገር ውጪ ውጤት ያላመጡ ውይይቶችን ለመድገም ግን ምንም አይነት ፍላጎት የላትም ሲሉም ተናግረዋል። ትናንትና ወደ መቀሌ ተጉዘው የነበሩት የቀድሞ የናይጄሪያ ፕሬዝዳንት ኦባሳንጆ ስለ መቀሌው ጉብኝታቸው እስካሁን በይፋ የተናገሩት ነገር የለም። የትግራይ ክልላዊ መንግስት መግለጫ ግን ከፌዴራል መንግስት ጋር ተወያይቼ በሚቀጥሉት 1 እና 2 ሳምንት እመለሳለሁ ማለታቸውን አመላክቷል። የቀድሞ የናይጄሪያ ፕሬዝዳንት ኦሉሴጉን ኦባሳንጆ የፌዴራል መንግስትና የትግራይ ክልላዊ መንግስት የገቡበትን ሰጥ አገባ ለመፍታት ይሳካላቸው ይሆን የሚለውን ቀደም ሲል በጠቀስንላችሁ መሰረት ሙሉ መረጃውን ወደፊት የምናቀርብላችሁ ይሆናል። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴዎድሮስ አድሃኖም የሥራ ዘመናቸውን በ2027 እንደሚያጠናቅቁ አስታወቁ። ዋና ዳይሬክተሩ አፍሪካ የራሷን የጤና አጀንዳ ባለቤትነት የመምራት እንዳለባትና የውጭ ጥገኝነትን በማስቀረት ራሷን መቻል እንደምትችል ተናግረዋል። ዶክተር ቴዎድሮስ በዛሬው ዕለት በአዲስ አበባ በተጀመረው የድርጅቱ ቀጠናዊ ኮሚቴ ስብሰባ ላይ በቪዲዮ ባደረጉት ንግግር እንደገለጹት ኃላፊነታቸውን ከማጠናቀቃቸው በፊት ይህ በዋና ዳይሬክተርነት የተገኙበት የመጨረሻው የቀጠናዊ ኮሚቴ ስብሰባ መሆኑንም ገልጸዋል። ከ9 ዓመታት በፊት በ2017 በዚምባብዌ ባደረጉት ንግግር አባል ሀገራት የየራሳቸውን የጤና አጀንዳ በመሪነት መያዝ አለባቸው ማለታቸውን የሚያስታወሱት ዶክተር ቴዎድሮስ አሁን ላይ ይህ ሀሳብ አፍሪካ የራሷን ጤና በፋይናንስ የምትደግፍበት፣ የምታስተዳድርበትና የምታቀርብበት መሰረታዊ መርህ እየሆነ መምጣቱንም ተናግረዋል። አህጉሪቱ አሁን ላይ ወሳኝ በሆነ የለውጥ ምዕራፍ ላይ እንደምትገኝ የገለጹት ዶክተር ቴዎድሮስ አፍሪካ ከምታገኘው የውጭ እርዳታ ይልቅ በገንዘብ ዝውውርና በከፍተኛ የዕዳ ክፍያ ምክንያት የምታጣው ሀብት በእጅጉ እንደሚበልጥም ጠቁመዋል። የጤና ታክሶችን በአግባቡ በመጠቀም አፍሪካ የሕዝቧን ጤና በራሷ አቅም መደገፍ እንደምትችል ዶክተር ቴዎድሮስ በንግግራቸው ገልጸዋል። ዶክተር ቴዎድሮስ ሁላችንም በጋራ የምንፈልጋትን ጤናማ፣ ደህንነቷን የተጠበቀና ፍትሃዊ የሆነች አፍሪካን መገንባት አለብን ሲሉም አሳስበዋል። በተጨማሪም አባል ሀገራት በመጪው ግንቦት በሚካሄደው የዓለም ጤና ጉባኤ ላይ የድርጅቱን ዘላቂ የፋይናንስ አቅም ለማሳደግ የሚደረገውን የመዋጮ ጭማሪ እንዲያጸድቁ ዶክተር ቴዎድሮስ ጠይቀዋል። አህጉሪቱ ከዓለም አቀፍ የጤና መዋቅር ማሻሻያ ጋር በንቃት እንዲሳተፉ በዲሞክራቲክ ሪፐብሊክ ኮንጎ ለተከሰተው የኢቦላ ወረርሽኝ እየተደረገ ያለውን ምላሽ እንዲደግፉና ድርጅቱ ይበልጥ ቀልጣፋ ለማድረግ የሚሰራውን ስራ እንዲያግዙም አሳስበዋል። በመጨረሻም የእናንተ ዋና ዳይሬክተር ሆኜ ማገልገል በህይወቴ ትልቅ ክብር ነው ሲሉ የተናገሩት ዶክተር ቴዎድሮስ ኃላፊነታቸውን እስከሚያስረክቡ ድረስ በቀሪው 1 ዓመት ላስቀመጡት ራዕይ አባል ሀገራት ሀገሪቱንና የድርጅቱን ባልደረቦች ድጋፋቸውን እንዲቀጥሉም ጠይቀዋል። በሰሜን ወሎ ዞን አንጎት ወረዳ መንገድ ዳር የተቀበረ ጸረ ተሽከርካሪ ፈንጂ ባለ 3 እግር ተሽከርካሪ ባጃጅን በጎማ ተጓዦች ጉዳት ማድረሱን ተገለጸ። ማክሰኞ ዕለት ከጠዋቱ 3 ሰዓት ላይ በደረሰ በተባለው ፍንዳታ የ4 ሰዎች ሕይወት ወዲያውኑ ሲያልፍ 3 ሰዎች ላይ ብርቱ የመቁሰል አደጋ መድረሱም ተረጋግጧል።